አሰላሙ አለይኩም ወራህመቱላሂ ወበረካቱ ዶቼ ሰላም ናቸው። እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን መላ ሰላም ያድርግልን። እናም እንዴት ናችሁ? ሀባይብ አበረታቱኝ እስኪ። በመልካምነት አይከፈልበትም እላችኋለሁኝ። መልካምነት ለራስ ነው፣ አዙሮ ይከፍላል ማለት ነው። እናም እንዴት ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም? ሙቀትስ እንዴት ይዟችኋል? ያው የዘንድሮ ሙቀት የተለየ ነው። ብቻ አልሐምዱሊላህ በተለይ በገጠር ያሉ ወንድሞቻችን ላይ ይገዛቸው ብቻ ኢንሻአላህ አንድ ቀን ያልፋል መቼም ሀያትና ጤና ለሰጠው ሰው ማለት ነው። እናም እንዴት ናችሁ? በተረፈ ሰላም ናችሁ ወይ? ያውች እንግዲህ እንደምታዋት ውዷ ኢትዮጵያዊ በጣም ነው የምር። ያው የሰው ልጅ እኮ ርዝቁ የሚጻፈው በእናቱ ሆድ ውስጥ የ40 ቀን ጽንስ ሆኖ ነውና ያው ኢንሻአላህ እንግዲህ ለትልቅ ደረጃ ላይ ያብቃት። ያው ሶሻል ሚዲያውን ቀውጠዋለኝ ማለት ነው። ዓለምን አስደምማለኝ ማለት ነው። እና በጣም ደስ ይላል እላለሁኝ። እናም እንዴት ናችሁ? በተረፈ ሰላም ናችሁ ወይ? ያው እንደው እንትን ለማለት ነው እንጂ ያው ይሄ እናንተን ያስተምራል ወይም እናንተን ይጠቅማን ብዬ አይደለም እላችኋለሁኝ። እናም በተረፈ ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ አድርጉ እላችኋለሁ። ሀባይብ ሀገራችንን መላስ ሰላም ያድርግልን። ሁላችንም በያለንበት አላህ ይጠብቀን እላለሁኝ። እና ማበረታቱኝ ያው በጣም ሞቷን ያኔ ብሰራም አንዴ እይታ የለውም። አመቷ ተከፈተ 1000 እንኳን አልሞላም ማለት ነው።